አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ማለት ነው ዳታ አሳያችኋለሁ ኢንሻአላህ ይጠቅማችኋል ብዬ አስባለሁ ማለት ነው። ምክንያቱም ለወር መፍቶ ነው ማሳያችሁ ማለት ነው ኢንሻአላህ። ይሄንን ደግሞ እናንተ መጅናችሁ በራሳችሁ ያው ታዩታላችሁ ማለት ነው ያለውን ነገር ኢንሻአላህ። ለዛሬ ግን ለወር መፍትሄ የሆነ ይዤላችሁ መጥቻለሁ። ግን ብዙ አሉ ያው እንዳይበዛባችሁ ለአሁን የሚያስፈልጋችሁን ነው ይዤ የመጣሁት ኢንሻአላህ። ይሄ ዳታው ማለት ነው አሁን የማሳያችሁ የ90 ብር ወይም ደግሞ የ91 ብር ነው። እኔ 91 ብር ነበር ስሟ ላይ የነበረው፣ አሁን ላይ ደግሞ 90 ብር ሆኗል ማለት ነው። ያልመሆን ከሁለት አንዱ ነው፣ ወይ 90 ብር ወይ 91 ብር ነው ማለት ነው። ለ3 አመት ተጠቅሜበታለሁ እውነቱን ለመናገር ሊባራ ማለት ነው። ለፈለኩት ስልክ ማያያዝ እችላለሁ። ስልክ የምፈልገውን ስልክ መሸበክ እችላለሁኝ። 600 ደቂቃ ይሰጠናል፣ ፍሪም ይሰጠናል ማለት ሀዲያ አለው። ስለዚህ የሁሉም ባንድ ነው የሚያልቀው፣ የሁሉም ሶሻል ሚዲያ ባንድ ነው የሚያልቀው፣ ዩቲዩብም ዋትስአፕም ሁሉም ባንድ ነው የሚያልቀው። ለወር እንደፈለጋችሁ 24 ሰዓት ተጠቅማችሁ የምትፈልጉትን ሰው ሸብካችሁ በቃ ለወር ምንም በቃ ያለ እንትን ማለት ነው የምትጠቀሙት። ማሻአላ ነው። እኔ ተጠቅሜበታለሁኝ። እንደዚህ ማለት የሆነ መቆራረጥ ምናምን ነገር በቀጥታ ነው የሚሰራው፣ በቃ ቀጥታ ማለት ነው እስካለቀ ድረስ ኢንሻአላህ። እዚህ ጋር 35 ጂጋባይት ይሰጠናል ማለት ነው። ይሄ ስጦታው ነው፣ ሀዲያው ነው ማለት ነው፣ ሀዲያ ነው። እዚህ ጋር ደግሞ 55 አለ፣ 55 ጂጋባይት አለው። ይሄ የራሱ ነው። ይሄ እንግዲህ ፍሪ ተጨማሪ ነው ማለት ነው። ይሄንኛው ይሄ የራሳችሁ 90 ብር ወይም 91 ብር ሞልታችሁ የምትመጅኑት ነው ዳታው ማለት ነው። ይሄንኛው ግን ስጦታ ነው። ተኸየሉ እንግዲህ እንዴት ብዙ እንደሆነ ማለት ነው። እዚህ ጋር 600 ደቂቃ ከማንኛውም ስልክ ጋር ማለት ነው። ዘይን ጋር ሊባራ ራሱ እንዳለ ሆኖ ዘይን ጋር፣ ሰዋ ጋር፣ ሞባይል ጋር፣ ሌላም ሸሪዓ ጋር እንዲፈልጋችሁ መደወል ትችላላችሁ። የሸበካ ስለሆነ ነው እንጂ አሁን ለምሳሌ አንድ ሰው ለ8 ቀን በብር ቢመጅን ራሱ ሊባራ ጋር ብቻ ነው የሚደውለው ማለት ነው። ግን ይሄ የዳታ ስለሆነ ፈለጋችሁበት ሰው አያይዛችሁ ማውራት ትችላላችሁ። አንዷ ሞባይል ናት፣ አንዷ ሰዋ ናት፣ አንዷ ዘይን ናት። እንደፈለጋችሁ አያይዛችሁ ማውሪያ ነው ማለት ነው። ችግር የለበትም ማለት ነው። እና 600 ደቂቃ ይሰጠናል ማለት ነው። መደዋወያ ለስንት ቀን? ለ30 ቀን። እዚህ ጋር 30 የውም ለ30 ቀን ነው። የስንት ብር ነው? የ90 ብር ነው እያለን ያለው ማለት ነው። እንዴት ነው የምንመጅነው ካላችሁ ያው እንዴት ተለመደው ነው አመጃጀኑ ማለት ነው። ኮከብ 3 ጊዜ 7 ትጽፋላችሁ። ከዛ ኮከብ ከዛ 3 0 0 5 መሰላል አድርጋችሁ በመደዋወያው ነው የምትሰሩት ማለት ነው። መደዋወያው ገብታችሁ ነው ይሄንን ትጽፍ ታስቀምጣላችሁ። በቃ በዚህ በቅደም ተከተሏ ታስቀምጡና ትደውሉበታላችሁ። ከዛ መስመር ይመጣላችኋል። እዛ መስመር ላይ እናንተ ስንት ነው የምጽፉት? 1 ቁጥር ትጽፋላችሁ ማለት ነው። 1 ቁጥር ጽፋችሁ ሴንድ ትሉታላችሁ። ሄደ ያላችሁበት ቦታ ሸበካ ኔትወርክ ካለው ወዲያው ይቆርጥላችኋል። ያው እናንተ ጠይቃችሁ ብራችሁ ተቆርጧል አልተቆረጠም የሚለውን በራሳችሁ ማወቅ ትችላላችሁ ማለት ነው። ተቆረጠ አልተቆረጠ የሚለውን ማለት ነው ኢንሻአላህ። እስኪ እኔ ያለሁበት ላይ ቤት ላይ ኔትወርክ የለም፣ በነገራችን ላይ ኔትወርክ የለም። አሁን ሊባራ እዚህ መግፉል ነው ማለት ነው። ኔትወርክ የለም፣ ታልተንቀሳቀስኩ አይሰራም። ግን እናንተ አሁን እዚህ መደዋወያው ገብቻለሁኝ። እኔ እንዴት እንደምትአዘጋጁ እያየኋችሁ ነው፣ እየነገርኳችሁ ነው ማለት ነው እንጂ እኔ አይሰራልኝም ለመደዋወያ ማለት ነው። እንደዚህ አድርጌ ጽፌ ያለው ከዛ እንደዚህ ያደርጋለሁኝ። ከዛ በቃ እንደዚህ አደርጋችሁ እናንተ መደወል ነው። እዚህ ጋር መታችሁ ትደውላላችሁ ማለት ነው። እስኪ እኔ ከሰራ ኔትወርክ ካልመለሰው ቢስሚላህ
ኔትወርክ የኔ አይሰራም እንደምታዩት ማለት ነው። እና እንደዛ አድርጋችሁ ደውላችሁ ሲመጣ እችን ነው አንዷን ቁጥር የምትጽፉት ማለት ነው። እችን አንዷን ቁጥር ትጽፋላችሁ። አለቅ አንዷን ትጽፋላችሁ እችን ከዛ ሴንድ ትሉታላችሁ ማለት ነው። እስኪ አሁንም ልድገመው። እንደምታዩት ነው። እኔ በቃ ኔትወርክ የለውም ማለት ነው። ይዞራል ቤታችን ላይ የለም፣ አይሰራም። ሰዋ ነው የሚሰራው፣ ሰዋ ነው እንጂ ሊበራ ምናምን በቃ መገፈል ነው ስልኬ። እንደምታዩት ነው ስልኬ መገፈል ነው። በዚህ ምክንያት ነው። ኢንሻአላህ እስኪ አሁን ደግሜ በከፍት ልሞክረው። በቃ እናንተ እንደዛ አድርጋችሁ ቀጥታ በመደዋወያው ማለት ነው በዚህ ገብታችሁ እንደዛ አድርጋችሁ ነው የምትልኩት። ይቆርጥላችኋል አላጦን ማለት ነው። እና በቃ እንደዛ ነው። እንደዛ አድርጋችሁ መጅሩና አዩት ማለት ነው። ለአንድ ወር ነው። በጣም መሻላ ነው። እኔ 3 አመት ተጠቅሜበታለሁ በደንብ ማለት ነው። ሸበካ ችግር የለበትም። አሁን ይሄ እኔ ለእንትን እምቢ ቢለኝም ሸበካ ችግር የለበትም። ግን እዛ ያለሁበት ቤት ዋይፋይ ስላለ ያው በዛ ነው የምንጠቀመው። ኢንሻአላህ ያው ሪሳላው ስለሚመጣ ነው። ተጠቀሙበት። ቀጣዩን ደግሞ በሌላ ቪዲዮ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።